ዋይፋይ ሃክ እንዴት እንደሚደረግ በደንብ በዝርዝር ከዚህ በፊት የነበረው ቪዲዮ ላይ አሳይቻችኋለሁ። ኮምፒውተር ላይ ካሊን በመጠቀም እንዴት ዋይፋይ ሃክ እንደምታደርጉ ማለት ነው። በዚህኛው ቪዲዮ ደግሞ እነዛኑ አፕሊኬሽኖች እንዴት አንድሮይድ ስልክ ላይ ተርሚክስን በመጠቀም እንዴት እንደምትጭኗቸው አሳያችኋለሁ። ከዛ እንደሰራ ለማረጋገጥ ኤርክራክን እንሞክረዋለን። አፕሊኬሽኖቹን ተርሚክስ ላይ በትክክል መጫን ይቻላል። በደንብ ይሰራሉ። ክራኪንግ ፓርቱ እንዲሰራ ምንም ነገር አያስፈልጋችሁም፣ እንደዚሁ ይሰራል። ሃኪንግ ፓርቱ እንዲሰራላችሁ ግን ማሟላት ያለባችሁ ነገር አለ። እንደ ኮምፒውተር ዝም ብላችሁ ስለጫናችሁት አይሰራም። ስልክ ላይ ማሟላት ያለባችሁ ነገር ምንድን ነው? ወይ ስልካችሁ ሩትድ መሆን አለበት፣ አለበለዚያ ደግሞ ኤክስተርናል ዋይፋይ አዳፕተር ያስፈልጋችኋል። በኦቲጂ ኮኔክት የምታደርጉት ማለት ነው ስልካችሁ ላይ። አለበለዚያ የስልካችሁን ዋይፋይ አዳፕተር ቀጥታ መጠቀም አትችሉም። እንዳልኳችሁ ወይ ሩት መደረግ አለበት ስልካችሁ፣ ወይም ደግሞ ኤክስተርናል የሆነ ዋይፋይ አዳፕተር በኦቲጂ ኮኔክት ማድረግ አለባችሁ። ስልካችሁ ሩትድ ከሆነ ወይም ኤክስተርናል ዋይፋይ አዳፕተር ካላችሁ አፕሊኬሽኖቹን ለመጫን 3 አማራጭ አላችሁ። አንደኛው አማራጫችሁ ጉግል ላይ ሄዳችሁ ኤርክራክ ኤንጂ ተርሜክስ ብላችሁ ብትጽፉ ይሄ ፔጅ ይመጣላችኋል። ከዛ በኋላ ኢንስትራክሽኑን መከተል ነው። ሁለተኛው አማራጫችሁ ደግሞ ቴሌግራም ቻናላችን ላይ ሄዳችሁ ስክሪፕቱን ጽፌላችኋለሁ። ጊትሀብ ላይ ያለውን ኢንስትራክሽኑን በሙሉ ማለት ነው አውቶሜት የሚያደርግ ባሽ ስክሪፕት ጽፌላችኋለሁ። አፕሊኬሽኖቹም አሉ። አንድ የቴሌግራም ቻናላችን ላይ ሄዳችሁ ሙሉ ዚፕ ፋይሉን ዳውንሎድ ካደረጋችሁ በኋላ ስክሪፕቱን ራን ማድረግ ብቻ ነው። ስክሪፕቱን እንዴት ራን እንደሚደረግ አሳያችኋለሁ። ሶስተኛው አማራጫችሁ ደግሞ ካሊን ራሱን መጫን ትችላላችሁ ስልካችሁ ላይ። እሱም ሙሉ ቪዲዮን ሰርቻለሁ፣ ይሄኛው ቪዲዮ ማለት ነው። እሱን መከታተል ትችላላችሁ። አሁን ግን ከቴሌግራም ቻናላችን ላይ ዳውንሎድ ያደረጋችሁትን ዚፕ ፋይል እንዴት ኤክስትራክት አድርጋችሁ እሱን በመጠቀም እንዴት እንደምትጭኑ አሳያችኋለሁ። እሱን ስትጭኑ ኤርሞንም፣ ኤርክራክም፣ ኤሮዳምፕም፣ ኤርፕሌይም ሁሉም አንድ ላይ ነው የሚጫኑት። የቴሌግራም ቻናላችን ሜሎስ ስቱዲዮስ ይባላል። ይሄ ነው ሊንኩ። ሎጓችን ይሄ ነው። ሰርች አድርጋችሁ ፋይሉን ዳውንሎድ አድርጉት። ዳውንሎድ የምታደርጉት ፋይል ስም ኤርክራክ ኤንጂ ሴትአፕ ዶታር ኤክዜድ ነው። እኔ ኤፍኤክስ ብሮዘርን ስለሆነ የምጠቀመው ታር ፋይሎቹን ኤክስትራክት ማድረግ ይችላል። ፋይሉን ከፍቸው ኮፒ ባረገው ከዛ የፈለጉበት ቦታ ሄጄ ፔስት ማድረግ ይችላለሁ። እናንተ እሱን ማትጠቀሙ ከሆነ ራር ሚል አፕሊኬሽን ከፕሌይ ስቶር ላይ ዳውንሎድ አድርጋችሁ በሱ ኤክስትራክት ማድረግ ትችላላችሁ። ኤክስትራክት ካደረጋችሁ በኋላ ወደ ተርሜክስ እንሂድ። ተርሜክስን አንኢንስቶል አድርጌ አዲስ ተርሜክስን የጫንኩት ለምን? ተርሜክስ ላይ አፕሊኬሽንን ስትጭኑት አንዳንድ ችግር ያጋጥማችኋል። እነሱን ችግሮች እንዴት ሶልቭ ልታደርጓቸው እንደምትችሉ በዚሁ እንዳሳያችሁ። ታር ፋይሉን ኤክስትራክት ያደረግንበት ፎልደር ውስጥ እንሂድ። እኔ ኤክስትራክት ያደረግኩት ኤስዲ ካርዱ ላይ ነው። ኤስዲ ካርድ ማለት ሜን ስቶሬጅ ማለት ነው። ሜን ስቶሬጅ ውስጥ ኤርክራክ ዳሽ ኤንጂ አንደርስኮር ሴትአፕ የሚል ፎልደር አለ። እሱ ውስጥ ነው ስክሪፕት ያለው። እሺ ስክሪፕቱን ራን ለማድረግ ባሽ ኤርክራክ አንደርስኮር ሴትአፕ ዶት ኤስኤች ብላችሁ መጻፍ ትችላላችሁ። አቋራጭ ልንገራችሁ። ኤርሲ ብላችሁ እችኛዋን ክሊክ አድርጓት፣ ራሱ አውቶማቲካሊ ጨርስላችኋል። ከዛ ኤክስኪዩት እንዲያደርገው ኢንተር እንንካ። ኢንተር ስትነኩ የዚህ አይነት ኤረር ከመጣላችሁ ተርሜክስ አፕግሬድ መደረግ አለበት ማለት ነው። ሶ አፕግሬድ ለማድረግ ምን እናደርጋለን? ኤፒቲ አፕዴት ብለን ጽፈን ኢንተር እንንካ። ይሄ ኮማንድ አፕግሬድ ማለት አይደለም፣ ሪፖዚቶሪው ጋር ሲንክ ነው የሚያደርገው። ይሄ ኮማንድ ኤክስኪዩት አድርጎ ከጨረሰ በኋላ ኤፒቲ አፕግሬድ ብለን ጽፈን ኢንተር እንነካለን። ኤፒቲ አፕግሬድ ስትሉት የዚህ አይነት ኤረር ሊመጣ ይችላል። እንደዚህ አይነት ኤረር ከመጣላችሁ ሰጀሽኑን እዚሁ ጽፎላችኋል። ምንድነው የምናደርገው? ኤፒቲ ስፔስ ዳሽ ዳሽ ፊክስ ስፔስ ዳሽ ብሮክን ስፔስ ኢንስቶል ብለን ጽፈን ኢንተር እንነካለን። ይሄ ኮማንድ ኤክስኪዩት አድርጎ እስከሚጨርስ ድረስ ጠብቁት። ኤክስኪዩት አድርጎ ሲጨርስ የቅድሙን ኮማንድ መልሰን እንጽፈዋለን። ኤፒቲ አፕግሬድ ከዛ ኢንተር ስናደርግ አሁን ኤረሩ ስለተስተካከለ ተርሜክስን አፕግሬድ ያደርግላችኋል። አፕግሬድ ስትሉት የዚህ አይነት ጥያቄ ከጠየቃችሁ ዋይ ብላችሁ ጽፋችሁ ኢንተር መንካት ነው። ዋይ ማለት የስ ማለት ነው። እንደ ኮኔክሽናችሁ ፍጥነት ትንሽ ጊዜ ሊፈጅ ይችላል። አፕግሬድ ያርግና ይጨርስና ከዛ እንመለሳለን። አሁን አፕግሬድ አድርጎ ጨርሷል። ስለዚህ የቅድሙን ባሽ ስክሪፕቱን ራን እናድርገው። ባሽ ኤርክራክ አንደርስኮር ሴትአፕ ዶት ኤስኤች ወይም እንዳልኳችሁ ኤር ሲ ብላችሁ ጽፋችሁ እችኛውን በተን መጫን ነው ራሱን ይጨርስላችሁ። ይህ ስክሪፕት አፕሊኬሽኖቹንም እነሱን ራን ለማድረግ የሚያስፈልጉ ዲፔንደንሲዎችንም ሁሉንም የሚያስፈልጋችሁን ነገር ይጭንላችኋል። እሺ ጭነን ጨርሰናል።
በባለፈው ቪዲዮ ካፕቸር ያደረግነው ካፕ ፋይል በስልካችን ክራክ ለማድረግ እንሞክር። ካፕ ፋይሉን ክራክ ለማድረግ ካፕ ፋይሉ ያለበት ፎልደር ውስጥ እንሂድ። እኔ ያስቀመጥኩት ኤስዲ ካርድ ላይ ፔንቴስት የሚል ፎልደር ውስጥ ነው። አሁን የተርሜክስ ወርኪንግ ዳይሬክተሪ የት ነው ያለው? ሴታፑን የጫንበት ፎልደር ውስጥ። ስለዚህ አንድ ወደ ላይ ልመለስ። አንድ ወደ ላይ ለመመለስ ምንድን ነው የምናደርገው? ሲዲ ስፔስ ዶት ዶት። ይሄ አንድ ፎልደር ወደ ላይ ይመለሳል። ወደ ላይ ሲመለስ የት ነው የሚሄደው? ኤስዲ ካርዱ ላይ ማለት ነው። ከዛ ሲዲ ፔንቴስት ብለን ኢንተር እንንካ። ከዚህ በኋላ የባለፈው ቪዲዮ ላይ ያሳየኋችሁን ነገር ማድረግ ነው። ምንም ልዩነት የለውም። ምንድነው ባለፈው ያደረግነው? ኤርክራፍት ዳሽ ኤንጂ ስፔስ ዳሽ ደብሊው ስፔስ ሮኪው ዶት ቲኤክስቲ ስፔስ አውት ዳሽ 02 ዶት ካም። ከዛ ኢንተር እንንካ። ኢንተር ስንነካ ይሄ ሜኒው ይመጣል። ይሄ ሜኒው ምን እንደሆነና ለምን እንደሚመጣ በባለፈው ቪዲዮ አስረድቻችኋለሁ። አንድ ሼኮ ያለው እዚህኛው ማክ አድሬስ ላይ ነው። ስለዚህ 2 ቁጥር ልንካና ኢንተር በይ። ኢንተር ስታደርጉ እንደምታዩት ካፕ ፋይሉን ክራክ ለማድረግ እየሞከረ ነው። ኪ ፋውንድ ጨረስን አይደለ? መልካም ጊዜ ይሆንላችሁ።